በትህትና በእግዚአብሔር ስም እለምናችሁ አግዟችሁ አግዙኝ እለምናችሁ ባካችሁ በቃ እኔ እንደዚህ ሆኜ አላውቅም እናት አንገቷን መርፋት የለባትም በጣም ነው ዝቅ ብዬ የምለምነውና እማ የጎጆአችን ማገር ግርማ የፊትሽ ቁንጅና ገረመኝ የጥርስሽ ንጣቱ ዛሬ ካንቺ ባጣው የኔ ዓለም አመመኝ በብርቱ ነፍስ ሳቆንና ነገሩን ሳቴነው ቆይቼ ከኔ ፊት አየሁት መልክሽን ካንቺ ላይ አጥቼ ውበትሽን ያጣሽው እማ ስትወልጂ ነው ላረግሽልኝ ነገር የኔ አቅም አንድ ነው እወድሻለሁ 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 በትህትና በእግዚአብሔር ስም እለምናችሁ አግዟችሁ አግዙኝ እለምናችሁ ባካችሁ በቃ እኔ እንደዚህ ሆኜ አላውቅም እናት አንገቷን መርፋት የለባትም በጣም ነው ዝቅ ብዬ የምለምነውና እርዱኝ አግዙኝ ብዬ ነው የምለምነው በቃ እኔ ምንም አይደለምና ይርኔም ደስ ብሎት እሱ አልመጣም ብሎኝ ነው ካሜራ ፊት ላይ ባካችሁ መጨረሻዬ ይሁን ዝቅ ማለት በእውነት እኔም እንደዚህ አይነት ቪዲዮ መምጣት አልፈልግም መጥቼም አላውቅም እንደዚህ አይነት ነገር አልፈልግም ግን የሰው ልጅ እጅ አጥሮ ከተማ ወጥቶ ነገ የሰው እጅ ከማየት እግዚአብሔር ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች ዛሬ እንግዲህ አንድ ላስቸግራችሁ ሁለተኛ ነገር ያው ሀዘናችንም ደስታችን ፊት ለፊታችሁ ነውና ዛሬ በጣም እርዳታችሁን ፈልጋለሁ ማርያምን እኔ እንዲህ ብዬ መጥቼ አላውቅም ቪዲዮ ላይና ዛሬ ማለት በጣም እንድታግዙኝ ፈልጋለሁ ማለትም ከዚህ በፊት ያው ይርኔ ቪዲዮ ለቆ አይታችኋል እና ቤት ተሰጥቷቸው ነበር አርባ ምንጭ ያው ክራይ ቤት ነበር ፊት የሚኖሩት እና እናትየው አመልክታ ምናምን እግዚአብሔር ይስጣቸው የአርባ ምንጭ ከተማ አስተዳደር ቦታ መርቷት ነበርና አጋጣሚ ያ የተመራው ቦታ ከዩኒቨርሲቲ አጠገብ ጋር ስለሆነ ከዛ ቦታ ተነስታ ሌላ ተቀያሪ ቦታ ስለተሰጣት ያ ቦታ ላይ ደግሞ አሁን ቦታም ላይ ቤት ለመስራትም አቅም የላትም ሙሉ በቃ ቤቱ ፈርሶ ይሄው አፍርሰን አሁን እንጨቶቹ ምናምን አሳያችሁ አሁን ጋሪ ላይ ምናምን ያስጫንን ነውና ያለነው እንጨት ምናምን አለ ግን ቢያንስ እስቲ ቤተሰቦች ይሄ ቪዲዮ የሚደርሳችሁ በውስጥ መስመር እኔንም አዋሩኝ በጣም ጨንቆታል ይርነ የለም ይሄ ቪዲዮ እሱ ሳያቅ ነው እየሰራ ያለውትና ባካችሁ በቃ የምትችሉትንም በማርያም እኔ ብዙ ብር አልጠይቃችሁም እሷ ሁሌም ትላለች እኔ አንድ እንጨት የቆመ ቤት ውስጥ መሆን ነው ፈልገው ነው የምትለውና ብዙ ጊዜ በቃ እኔ ማለት እንደ የተጋነነ ብር ምናምን ሳይሆን አግዟት በቃ የተወሰነ በዛ ቢል በቃ ቤቱን ለመጨረስ እኛ ከዚህ በኋላ እንጨቱ ሁሉ ነገር ቆርቆሮ ሁሉ ተገዝቶ ነው ያለውና 20 ሺህ ብር የሚጨርስ ነው ከዚህ በኋላ ያለው ነገርና እኔ እንደዚህ ብዬ መጥቼ አላውቅም በእውነት እግዚአብሔርን እንደማተሳፍሩኝ ያውቃለሁና ባካችሁ በቃ አግዙት ይርኔ ማለት ከዚህ በላይ እኔ እንደዚህ ብዬ ላግዘው ምንም ምሽለው ነገር የለም ያው የኛ ሀብታችን ተከታዮቻችን ናቸውና ሀብታችን እናተናችሁ ከዚህ በላይ ምንም ምለው ነገር ስለሌለ ነውና ባካችሁ አግዙት በውስጥ መስመር ጻፉልኝ እኔም ስልክ ቁጥሩን እሰጣችኋለሁ የሙልያንም አካውንት ማስቀመጥ ካለብኝ ያስቀምጣለሁ ባካችሁ ያገዛችሁ በማርያም ቢያንስ ቤቱ ፈርሶ ነው ያለው ተመልሳ ወደ ክራይ ቤት መታለች አሁን ሌላ ወጪ ነው የክራይ አሁን 3000 ምናምን 4000 ገብቷል ያንን ከምትከፍል ያ ገንዘብ ወደ ቤቱ ብሎ ቶሎ ብለን በአንድ ሁለት ቀን ውስጥ ብንጨርስ እና ባካችሁ አትለፉን አግዙት ይርኔን ታውቃላችሁ ላይፉን ባካችሁ አግዙት እና ዴቪ እየመጣ ነው አሳያችኋለሁ ያለውን ነገር
የሚመጣ ከሆነ ካልሆነ ደግሞ ቪዲዮ በዚህ ያበቃል። እሺ እባካችሁ እና ቤተሰቦቻችን ያው እንግዲህ የተለያዩ አሁን እንደ ሙሉ አይነት አቅማቸው ትንሽ ለደከሙ እዚህ ጋር ቤት ያው ሰርተዋል። እነሱ ትንሽ የተሻለ አቅም ስላላቸው ያው ተሰርቶ እንደዚህ ተሰጥቷቸዋል። አሳያቸው ካሜራ ማለት ቤቶቹን እና እዚህ ግቢ ውስጥ ያሉት ሁሉም እንደዚህ ያው እንደ ይርኔ እናት እንደዚህ በክራይ ቤት ውስጥ ምናምን ያሉ ሰዎች ናቸውና መንግስት የአርባ ምንጭ አስተዳደር እግዚአብሔር ይስጣቸው ይህንን እድል ደግሞ ሰጥቷቸው ለሁሉም ቤት አሁን ላይ እንዲሰሩ ነውና አሁን ሌሎቹ አጠናቀዋል። ያው እኔ ቅድምም እንደነገርኳችሁ ከዚህ በፊት እታች ጉድጓድ የሆነ ቦታ ውስጥ ነበር ተሰጥቷቸው ነበረ። አጋጣሚ ደግሞ ከዩኒቨርሲቲ ጋር ተገናኝቶ ስለነበረ ዩኒቨርሲቲው ደግሞ ቅያሪ ቦታ ይሰጣቸው ብሎ አመልክቶ ይሄ ቦታ ስለተሰጠ ደግሞ ያለንን ገንዘብ ሁሉ እዛኛው ቤት ላይ ያፈሰስ ነው። ለዛ ደግሞ አሁን ግዴታ እዚህ ላይ ደግሞ እናንተ እገዛችሁ ያስፈልገኛል። ያው እንጨት ሁሉ አለ። እባካችሁ ብቻ ያው ታውቃላችሁ ጊዜው ተወዷል። የእጅ አናጤ ያለ ምናምን እኛ ደግሞ ከአቅማችን በላይ ነው። እባካችሁ አንገታችን አታስደፉ። ያው እነ ሙሉያ ዴቫ እንዴት ናችሁ? ሰላም ነው። እንዴት ናችሁ? ያው እንግዲህ እንኳን ደስ አለሽ። መጀመሪያ እንኳን አብሮ ደስ አለን። ከቤት ኪራይ ልትገላገኝ ነው። እስቲ እግዚአብሔር ያውቃል። እንግዲህ መጨረሻውን ፍጻሜውን ያሳምርልን። ዛሬ ግን ያው እንዳይደብርሽ ያው በክፋት ሳይሆን እኛ ሀዘናችንን ደስታችንንም እንደዚህ ፊት ለፊት መተን ነውና እንትን የምንለው ያው ያለው ነገር ይታወቃል። አሁን ላይ እንጨት ቆሟል። ያን ደግሞ መስሪያ አቅም የለንም እና ሳትሳቅቂ ያለውን ነገር በስርዓት ነገራቸው። ያው ማገዝ ያለባቸው ሰዎችን በውስጥም ያው የሚጠይቁኝ ስላለ ነው። ምን ሆናችሁ ጠፋችሁ ምናምን ያሉን ስለሆነ ያለውን ነገር በደንብ ነገራቸው። እሺ እንግዲህ ቤተሰብ በመጀመሪያ እንደምን ቆያችሁ እንደምን ሰነበታችሁ። ያው ብዙ ጊዜ ተጠፋፍተናል፣ ወደን አይደለም ካለው ችግር አንጻር ነው። እንግዲህ እንደምታውቁት ከዚህ በፊት መጀመሪያ ላይ አይታችሁ እንደሆነ አንዱን ቪዲዮ ታች ተገናኝተን ነበርና አሁን እንደ ተለዋጭ ሆኖ አሁን ይኸው መንግስት እግዚአብሔር ይስጠው ይሄን ደግሞ ተለዋጭ ቦታ ሰጥቶኝ አሁን እዚህ ጋር ይሁላችሁ ደግሞ ያኛውን ቤት ላይ ብዙ ዋጋ ከፍለን ብዙ ነገር ብዙ እንባ አፍስሰን ያገኘነውን ቦታ እንደገና ግብረ ኃይል ገብቶ ፍርስርስ አድርጎ ሜዳ ላይ ከጣለብን በኋላ አሁን ደግሞ እዚህ ጋር መተን ይሄው ደግሞ አሁን ያ ማለት እንዲህ ቅድም እንዳልኳችሁ ነው። እዛ ዩኒቨርሲቲ አጠገብ ጋር ስለተሰራ ቦታው ደግሞ አጋጣሚ ከዩኒቨርሲቲ ያ በሚል ይቀየራሉ። ያው እነሱም ሳያስቡ ነው አጋጣሚ። ያው መንግስትም ግን ጥሩ ቦታ ከተማ ውስጥ ማለት ላይ ተሰጥቷል። ከዛኛው ደግሞ የኛው ይሻላል በጣም የተሻለ አይታችሁ እንደኛው በጣም ድንጋይ ብቻ ነበር፣ ብዙ አውሬ ምናምን ነበረ። አላያችሁም እንጂ በጣም ያስፈራ የመሬት አውሬ እባብ ምናምን ነበርና ከዛ ሁሉ ወተን ደግሞ በጣም ትልቅ እኔ ውጪ ባድርም ይሄንን በጣም በደስታ ነው የምቀበለው። ምክንያቱም ሰው መሀል ገብተናል፣ ገበያ መሀል ገብተናል። ቢያንስ የሆነ ነገር ቸርችረን የምናድርበት አካባቢ ላይ ነው የመጣ ነውና መንግስትን በዚህ አጋጣሚ ሁሉንም ለተባበረው በጣም ከልብ አመሰግናለሁ። እና አሁን ደግሞ ይሄው እንደምታውቁ እንጨቱ ምኑም ደግሞ ያችኑም አፈራርሰን ያመጣናትን ነገር ሜዳ ላይ ነውና የመስራ አቅማችን ተሟጧል። በቃ አው እንግዲህ በትህትና በእግዚአብሔር ስም እለምናችኋለሁ። አግዟችሁ። አግዙልኝ እለምናችኋለሁ። ባካችሁ በቃ እኔ እንደዚህ ሆኜ አላውቅም። እናት አንገቷን መርፋት የለባትም። በጣም ነው ዝቅ ብዬ የምለምነውና እርዱን አግዙኝ ብዬ ነው የምለምነው። በቃ እኔ ምንም አይደለም እና ይርኔም ደስ ብሎት እሱ አልመጣም ብሎኝ ነው ካሜራ ፊት ላይ ባካችሁ መጨረሻዬ ይሁን ዝቅ ማለት በእውነት እኔም እንደዚህ አይነት ቪዲዮ መምጣት አልፈልግም። መጥቼም አላውቅም። እንደዚህ አይነት ነገር አልፈልግም። ግን ያው የሰው ልጅ እጅ አጥሮ ከተማ ወጥቶ ነገ የሰው እጅ ከማየት ያው እግዚአብሔር ይስጣቸው። ያው የአርባ ምንጭ አስተዳደር ይሄን ቦታ ሰጥቶናል። ባካችሁ እንደማታሳፍሩን አውቃለሁ። እና ይሄን ቪዲዮ አይታችሁ በቃ ምንም በጣም በዛ ቢባል እኩል አለቀሳችሁ በ30 ሺህ ብር ቢያልቅ ነው አይደል? ያንን አይፈጅም። ብቻ የምትችሉትን አግዙ ነው። ሌላ ምንም አንልም። ኢትዮጵያ ሀገራችን ሰላም ያርግልን። በጣም ነው የምንወዳችሁ ቤተሰቦቻችን። እንግዲህ ያው አደራ እሺ፣ እኔ ቤተሰቦች አደራ